ሰላም ጤና ይስጥልን ውድ የኦዲ ሚዲያ ተከታታዮቻችን፣ በዛሬው የመረጃ ሰዓታችን ከምናደርሳችሁ ዋና ዋና መረጃዎች መካከል በመጀመሪያም የአማራ ፋኖ ብሔራዊ ንቅናቄ አፍብን በአዲስ አበባ ከተማ ወቅታዊ ሁኔታ፣ በዲሞክራሲ ለውጥ ስጋትና በሀገራዊ ምክክሩ ላይ ያወጣውን ጠንካራ አቋም መግለጫ በስፋት እንዳስሳለን። በሁለተኛ ደረጃም በትግራይና በአማራ ክልሎች አዋሳኝ በሚገኙ የቆቦ አካባቢዎች ሀገር መከላከያ ሰራዊትና በህወሓት ታጣቂዎች መካከል የተደረገውን የበረታ ተኩስ ልውውጥና በህዝብ እንቅስቃሴ ላይ ያሳደረውን ስጋት በዝርዝር እንመለከታለን። በሶስተኛ ደረጃ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ በመንግስት የጸጥታ አባላት ተፈጸመ የተባለው የሲቪሎች ግድያና እስራትን አስመልክቶ ትብብር ለኢትዮጵያ አንድነት ያወጣውን የውግዘት መግለጫ እንዳስሳለን። በአራተኛ ደረጃ በቀይ ባህር ዳርቻ የምትገኘው ስልታዊ የጂኦፖለቲካ ቦታ የአምባገነንነት ስጋት እንዲሁም ከአህጉሪቱ የተሰማውን የጤና ዘርፍ አዲስ የኢቦላ ክትባት ተስፋ ትኩረት አፍሪካ አምዳችን እናቀርባለን። በመጨረሻም የአውሮፓ ህብረት በኢትዮጵያ ሰብአዊ መብት የህግ የበላይነትና የዲሞክራሲ ሁኔታ ላይ ያወጣውን ዝርዝር ገምጋሚ ሪፖርት የምንዳስስ ይሆናል። እስከ መጨረሻው አብራችሁ እንድትቆዩ በትህትና እንጋብዛለን። የአማራ ፋኖ ብሔራዊ ንቅናቄ አፍብን ነሐሴ 9 ቀን 2018 ዓ.ም በወጣው ይፋዊ መግለጫ በአዲስ አበባ ከተማና ነዋሪዎቿ ላይ የተደቀነውን የህልውና አደጋ በተመለከተ ጠንካራ አቋሙን ይፋ አድርጓል። ንቅናቄው በመግለጫው እንደገለጸው የብልጽግና አገዛዝ ሀገራዊ ምክክር በሚል ስም በአዲስ አበባ ከተማ የሚያካሄደው መድረክ የህዝብን ውክልና የሌለውና ተጨማሪ ቀውስ የሚወልድና የአገዛዙን እድሜ ለማራዘም የተነደፈ የፖለቲካ ሻጥር ነው ብሏል። አገዛዙና አጋሮቹ ከጥፋታቸው መንገድ እንዲመለሱ የቀረበላቸው ጥሪ በመተው በምክክር ስም የከተሞችንና የአካባቢዎቻቸውን የታሪክ፣ የዲሞግራፊክ፣ የመልክዓ ምድርና የይዞታ ቅርጽ ለማዛባት እየሰሩ ይገኛሉ ሲል ከሷል። አፍብን ታሪካዊ መረጃዎችን በመጥቀስ እንደተናገረው አዲስ አበባ ከተማ ቀደም ሲል በራራ በመባል የምትታወቅና በመካከለኛው ክፍለ ዘመን በጦርነት ሳቢያ እስከወደመችበት ጊዜ ድረስ የአማራ ነገስታት መቀመጫና የአማራ ህዝብ ጥንተ ርስት እንደነበረች የአርኪኦሎጂስታዊ ማስረጃዎች ያረጋግጣሉ። ዳግማዊ አጼ ምኒልክና እቴጌ ጣይቱ ብጡል ከተማዋን በድጋሚ ሲቆረቁሯት የአባቶቻቸውን ታሪካዊ ይዞታና ርስት መነሻ በማድረግ እንደሆነ የገለጸው ንቅናቄው ይህ ታሪካዊ እውነትን በማንም አምባገነን አገዛዝ ሊሰረዝ እንደማይችል አስታውቀዋል። ከተማዋ የአማራ ጥንተ ርስት መሆኗ እንደተጠበቀ ሆኖ በሂደት የሁሉም የኢትዮጵያ ህዝብ መኖሪያ፣ የባህል፣ ኢኮኖሚና ማዕከል እንዲሁም የአንድነት ተምሳሌቶና መገንባቷን አፍብን እንደሚቀበል ገልጿል። በመሆኑም አዲስ አበባ ነዋሪዎቿ የሁሉም ኢትዮጵያውያን መኖሪያ፣ የኢትዮጵያ ዋና ከተማ፣ የአፍሪካ መናገሻና ዓለም አቀፍ የዲፕሎማሲ ማዕከል መሆኗን ድርጅቱ ሙሉ በሙሉ እንደሚያምን አረጋግጧል። ሆኖም ግን በአሁኑ ወቅት አገዛዙ አዲስ አበባን በብቸኝነት የአንድ ወገንና ብሔር የበላይነት እንዲቆጣጠር ለማስቻል የሚያደርገው ህግ የጣሰ የዲሞግራፊና የጂኦግራፊ ለውጥን በምንም መልኩ ተቀባይነት የለውም ብሏል። በ1999 ዓ.ም የተካሄደው የህዝብና የቤት ቆጠራ መሰረት 80 በመቶ የሚሆኑ ነባር ነዋሪዎች የአማራዎች በመሆናቸውን የጠቀሰው መግለጫው ይህንን የህዝብ ስብጥር በኃይል ለመቀየር የሚደረገው ሴራ ቆ እንደሚታገል አስታውቋል። በመጨረሻም አፍብን መላው የአዲስ አበባ ነዋሪዎችና ኢትዮጵያውያን ይህንን አካሄድ እንዲቃወሙ ጥሪ በማቅረብ የተደቀነውን የህልውና አደጋ በድርጅቱ ቁርጠኝነት፣ በህዝቡ ጽናትና በጸረ ብልጽግና ኃይሎች ትብብር በሚገኘው አይቀሬ ድል የሚመከት መሆኑን ገልጿል። በትግራይና በአማራ ክልል አዋሳኝ በሚገኙ የቆቦና አካባቢው ቀጠናዎችም የጦርነት ደወል ተደውሏል። የህዝብ ዘገባዎች ከስፍራው ከሚወጡ መረጃዎችና ከአካባቢው ነዋሪዎች ገለጻ መረዳት እንደተቻለው ኢትዮጵያ ሀገር መከላከያ ሰራዊትና በትግራይ ነጻነት ግንባር ህወሓት ታጣቂዎች መካከል የበረታ ተኩስ ልውውጥና ወታደራዊ ግጭት ተቀስቅሷል። አካባቢው ገና ከንጋቱ 11 ሰዓት ጀምሮ በከባድ መሳሪያዎች ድምጽ ሲናወጥ እንደዋለ የጠቆሙት ምንጮች ድንገት የተቀሰቀሰው በዚህ ግጭት ምክንያት በቆቦ ከተማና በዙሪያዋ በሚገኙ ገበሬ ቀበሌዎች በሚገኙ የገበያ ቦታዎች የህዝብ እንቅስቃሴዎች እንዲሁም የትራንስፖርት አገልግሎቶች ሙሉ በሙሉ በሚባል ደረጃ መቋረጣቸውን ተናግረዋል። የሰላም አየር ሲተነፈስ በቆየበት በዚህ የወሰን ቀጠና ድንገት የጦርነት ድምጽ መሰማቱ በአካባቢው ህዝብ ዘንድ ትልቅ ስጋት፣ ድንጋጤና የመፈናቀል ስጋት ፈጥሯል። እስካሁን ባለው መረጃ ከሁለቱም ወገኖች ማለትም ከፌዴራል መንግስት ሆነ በትግራይ ጊዜያዊ አስተዳደር በኩል በይፋ የተሰጠ ዝርዝር መግለጫ የለም። የግጭቱ መነሻ ምክንያት ምን እንደሆነና በሰውም ሆነ በንብረት ላይ የደረሰ ጉዳት ምን ያህል እንደሆነ ለማወቅ የተደረገው ጥረት አልተሳካም። የፕሪቶሪያው የሰላም ስምምነት ተከትሎ አንጻራዊ ሰላም
ሰላም ሰፍኖ በነበረበት በዚህ ቀጠና አሁን የተከሰተው ወታደራዊ ግጭት የሰላም ሂደቱን ወደ ኋላ እንደሚመልሰውና አዲስ ቀውስ እንደሚፈጥር በብዙዎች ዘንድ ስጋት አሳድሯል። የአካባቢው ነዋሪዎችና የፖለቲካ ተንታኞች እንደሚሉትም የወሰንና የማንነት ጥያቄዎች በሰላማዊ መንገድ ሳይፈቱ መቆየታቸው ይህ አይነት ተደጋጋሚ ግጭቶች እንዲቀሰቀሱ ምክንያት ሆኗል። አውዲ ሚዲያ ጉዳዩን በጥብቅ በመከታተል አዳዲስ መረጃዎች ሲደርሱን የሚያቀርብ ይሆናል። ወደ ማዕከላዊ ኢትዮጵያ ክልል ስናልፍ በጉራጌ ዞን አበሽጌ ወረዳ በመንግስት የጸጥታ አባላት ተፈጸመ የተባለው የሲቪሎች ግድያና እንግልት ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ስብስብ በጽኑ ማውገዙን አስታውቋል። ስብስቡ ባወጣው መግለጫ በአበሽጌ ወረዳ በሚገኙ የተለያዩ ቀበሌዎች በንጹሃን ዜጎች ላይ የተፈጸመው ግድያ፣ የቤት ለቤት ወረራ፣ የንብረት ውድመትና የተስፋፋ ስርዓት ፈጽሞ ተቀባይነት የሌለውና ሰብአዊ መብትን በግልጽ የጣሰ ድርጊት ነው ብሏል። መንግስት የዜጎችን ደህንነት የመጠበቅ የህግ የበላይነትን ማስከበርና የሰላም አየር መፍጠር ቀዳሚ ኃላፊነት እንዳለበት ያስታወቀው መግለጫው ነገር ግን የጸጥታ ኃይሎች የህግ የበላይነትን ሽፋን በማድረግ በንጹሃን ዜጎችና በሰላማዊ አባወራዎች ላይ ግፍ እንዲፈጸም እድል መፍቀዱ አደገኛና ሀገሪቱን ወደ ባሰ ቀውስ የሚከት አካሄድ መሆኑን አመላክቷል። ትብብር ለኢትዮጵያ አንድነት አክሎም ድርጊቱን የፈጸሙና ትዕዛዝ የሰጡ የጸጥታ አካላት በአስቸኳይ ተለይተው ለህግ እንዲቀርቡ ጠይቋል። በተጨማሪም የደረሰውን ጉዳት በትክክል ለማወቅ የጉዳቱን መጠን ለመመዝገብ እና ተጎጂዎችን ፍትህ ለመስጠት ገለልተኛ አካል ተመድቦ አጣሪ ምርመራ እንዲደረግ ጥሪ አቅርቧል። በጉዳዩ ላይ እስካሁን ከዞኑም ሆነ ከክልሉ የጸጥታ አካላት ተሰጠ ይፋዊ ምላሽ የሌለ ሲሆንም የመንግስት አካላት ምላሽ ከሰጡ በቀጣይ መረጃ ይዘንላችሁ የምንመለስ ይሆናል። አሁን ደግሞ ትኩረታችን ወደ አህጉራዊና ቀጠናዊ ጉዳይ እንመለስም። በቀይ ባህር ዳርቻ የምትገኘው ኤርትራን በተመለከተ የወጡ የፖለቲካ ትንታኔዎች እንደሚጠቁሙት ሀገሪቱ በዓለም አቀፍ የንግድ መስመር ላይ በባቤል መንደብ ሰርጥና በፖለቲካ ረገድ ረጅም ወሳኝና ስልታዊ በሆነ ቦታ ላይ ትገኛለች። ነገር ግን ይህንን የወሳኝነት ድርሻዋን ለቀጠናው ሰላም፣ ለቀይ ባህር ደህንነትና ለኢኮኖሚ ማሳደጊያነት ከመጠቀም ይልቅም በሀገሪቱ ውስጥ ባለው ጠንካራ አምባገነናዊ አገዛዝ ምክንያት ድምጿ መታፈኑ ይነገራል። የፖለቲካ ምህዳሩ መዘጋት፣ የዜጎች መብት አለመከበርና ያልተገደበ ወታደራዊ አገልግሎትና የሀገሪቱ ከዓለም አቀፍ ማህበረሰብ ጋር ያላት መገደል ለቀይ ባህርና ለአፍሪካ ቀንድ ሰላም አሁንም ትልቅ ስጋት ሆኖ ቀጥሏል ተብሏል። በሌላ በኩል ከአፍሪካ የጤና ዘርፍ በኩል አዲስ ተስፋ ሰጭ መረጃ ተሰምቷል። በበርካታ የአፍሪካ ሀገራት የብዙዎች ህይወትን ሲቀጥፍ የጤና ስርዓትን ሲያናጋና ድንጋጤ ሲፈጥር የቆየው የኢቦላ ቫይረስ ለመግታት የሚያስችል አዲስ የክትባት ምርምር ትልቅ ስኬት ማሳየቱ ተገልጿል። ይህንን የኢቦላ ክትባት ተስፋ አህጉሪቱ በጊዜው ከሚከሰቱ ገዳይ ወረርሽኞች ራሷን እንድትከላከል በሕክምናው ዘርፍም ራሷን እንድትችልና የህዝቦቿን ጤና እንድታስጠብቅ ትልቅ በር የሚከፍት እንደሆነ የዓለም አቀፍ የጤና ድርጅትና የአፍሪካ የበሽታ መቆጣጠሪያ ማዕከል አስታውቋል። በመጨረሻም የአውሮፓ ህብረት በኢትዮጵያ ያለውን የሰብአዊ መብቶች የህግ የበላይነትና የዲሞክራሲ ሁኔታ በተመለከተ አዲስና ዝርዝር ገምጋሚ ሪፖርት ይፋ አድርጓል። ህብረቱ በወጣው አጠቃላይ ሪፖርት በኢትዮጵያ በተለያዩ ክልሎች የሚታዩ ጥቃቶችን ያረገቡ ግጭቶች፣ በንጹሃን ላይ ጥቃቶች፣ ያለምንም ፍርድ ቤት ትዕዛዝ የሚፈጸሙ እስራቶችና አስቸኳይ ጊዜ አዋጅ ትግበራዎች አሁንም በአሳሳቢ ደረጃ ላይ መሆናቸውን ጠቁሟል። በተለይም በግጭት ቀጠናዎች ውስጥም የሚኖሩ ሲቪሎች የደህንነት አለመጠበቅ፣ ሀሳብን በነጻነት የመግለጽ መብት መጠበቅ፣ የኢንተርኔት እገዳዎችና የጋዜጠኞች መታሰር የሀገሪቱን የዲሞክራሲ ጉዞ ወደ ኋላ እየጎተተው እንደሆነ አስረድተዋል። ህብረት በማጠቃለያው በኢትዮጵያ ዘላቂ ሰላምና መረጋጋት ሊመጣ የሚችለው ሁሉም ወገኖች ያካተተ እውነተኛ ሀገራዊ ምክክር ሲካሄድ የሚደረግ ብቻ እንደሆነ አጽንኦት ሰጥቷል። በተጨማሪም የታሰሩ የፖለቲካ አመራሮችና ጋዜጠኞች ጉዳይ በህግ አሰራር እንዲታይ፣ የሰብአዊ መብት ጥሰት የፈጸሙ አካላት እንዲጠየቁና የዲሞክራሲ ተቋማት እንዲጠናከሩ ድጋፍ ለማድረግ ዝግጁ መሆኑን ገልጿል። ዛሬ ያዘጋጅንላችሁ መረጃዎች እነዚህን ይመስሉ ነበር። መረጃዎቹ ከተመቻችሁ ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርሱ ያድርጉ። አዳዲስና እውነተኛ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። የቀረቡ መረጃዎችን በተመለከተ ያላችሁን አስተያየት ከታች ባለው ኮሜንት መስጫ ሳጥን ስር ጻፉልን። ዛሬ ፕሮግራማችንን በዚህ ያበቃን። መልካም ጊዜ